ሰላም ውድ ቤተሰብ እንደምን ሰነበታችሁ? ዛሬም ባበዱ ቪዲዮዎች ነው ተመልሰን የመጣነው ይላል። አብራችሁ ቆይ የትም እንዳትሄዱ። ቆይ ለቻናል አዲስ ከሆኑ ግን ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ያበረታቱ ማለት ነው። አብራችሁ ቆይ ወደ ቪዲዮ Every time I put this knife in my pants, I get a flip up down with a can. Mint AV live in a match now, no sounds crazy, I'll die for the gang. You got grab them part of the plan, but it's probably cool we spent gang. You got grab them part of the plan. ይሄ ልጅ ግን የሆነ ቦታ ላይ እንደሚደርስ እርግጠኛ ነኝ። የሆነ ታላላቅ ድርጅቶችን ኮንታክት ማድረግ ከጀመረ የሆነ ሌቨል ላይ እንደሚደርስ ምንም አልጠራጠርም። ቢኮዝ በቃ በጣም ይችላል ልጁ። ስታይል ምናምን እንደዚህ ሞዴል ነው የሚመስለው በቃ ይለያል። እና በቀጣይ በኤልቪ ጉቺ ምናምን የሚሉትን ልብስ ማድረግ ከጀመረ ደግሞ አናዘር ሌቨል እና የሆነ ደረጃ ላይ እንደሚደርስ እርግጠኛ ነኝ። እማ ሰላም ነው? ሰላም እንዴት ነህ? እንትን 2 ሊትር ውሃ አስጪኝ አለ ግን 50 ብር ገብቷል። ገባ? አዎ ገባ። አዎ እሺ። እንቁላልስ አለ? አለ። እንቁላል ስንት ነው? 25 ብር ገባ። እሺ። ዋና ነገር ዘይቱስ? ዘይት 2500 ብር እስከ ገባ። አይ መግባቱን ለማረጋገጥ ነው። መግባቱን ለማረጋገጥ ነው እያለን። እሺ ሂሳብ 1999 ምን አው በልታል ጠጣል አይደል? ሰው ሂሳብን ክፈል። 1999 አዋት ጋተትን ባክ ክፈል። ወይ ምንድነው የምትል? ይሄ ዓመተ ምህረት ነው። ይሄ ዋጋ እኔ ብላው ሰላጣ ሩዝም በልታል መጠጥጥታል። ምንድነው ይሄ? ምን ይመስላል? ጦጣ እና ሁሉ ምን ልክፈል ነው? አው ክፈለው እንዴ! ብዙ አታዋራኝ። ከየትም ሳለኝ ሊድበት ከየትም ጣኔ እኮ ነው ወርጅ እኮ በቃ አለ የምታጠብ ስትበላ ግን ለዛት መስም ጣፍጦ ነበር የበላው። እኔንም ልጨምረኝ ፈልገ ነበር። ይጣፍጣል እኮ ጋጦ ክፈል አለብለዚያ የሆነ ውሳኔ እንዳልወሰን። ምን ታርጊ ነው? አቃካ ለተጥብ ምን ታርጊ ነው? እሺ የላይነ ጃኬትን አውጣ። ቀይ በፀሐይ ጠራራ ጃኬትን አውጣ። ጃኬትን ልብስ ካለ ደግሞ የሩዝን አንደኛው የሰላጣ አንደኛው አለቃይ ከመጣ ደግሞ ፓንትና ቁምጣን ይወስድባል። ሶ ምን ልብስ አትለብስ ነው ከዚህ ቤት የምትወጣው? አንተ ጃኬት ወሰደ ነው። አዎ ውስጥ ማለት እሱ ይሰላጣ አውጣ። መጠጥ ታላደ ካልሲ አውጣ። አንተ ጦጣ ፊት የኔ አንድ ፓንች ተቋቁመህ አንተ listen የኔን አንድ ፓንች ተቋቁመህ ከጾም ካንተ ይኸውልህ የኔ አንድ ኪክ ተቋቋምክ እኔ ሸልምሃለሁ። አይስወር ተጋ አንድ ሸት ብቻ ነው የሚያስፈልገኝ። አንድ ሸት ብቻ ነው የሚያስፈልገኝ ላንተ። አንድ ፔጅ መጽሐፍ ላይ ካነበብክ ማለት ነው ሙሉ 10 አመት አንድ ፔጅ መብራት ሲጠፋ እኮ ማለት ነው ላፕቶፑ በቃ አይሰራም ብሎ የሚል ልጅ ነው። እንዴት ነው ኮምፒውተር ኢንጂነር ጋይስ? ይኸውላችሁ ይሄ ፍልሚያ አብዛኞች ጠንካራ ልጆች አሉ ክፍለ ሀገር በማይንድም በስጋ እነሱን ወክዬ ነው እየተጫወትኩ ያለሁት። ኦፍ ኮርስ ከውጭ መጥቶ ሰዎች ያስተለጥኑሃል። ብዙ አክሰሶች አሉ አውቃለሁ። I don't give a fuck bro. I'll show you. አንተ ራስህ ማይክ ተሰጥቶ ትመሰክራለህ ስለኔ። እና ያለን እንግዲህ ምንድነው ግን የተፈጠረው? እስኪ በደንብ ሲይዝህ ታፕ አርግ። እድሜ ልክህን አካል ጉዳተኛ ነው ማረግህ። ምናምን መስራት ነው የሱ መክሊት ይመስለኝ። ይሄ ቦታው ላይ ስላልሆነ ቦታችን ላይ ነው የመጣው። መጠንቀቅ አለበት። እኔ በጥንካሬ አይደለም እዚህ ተማመኝ የመጣሁት። I have the best technique in Ethiopia. ቴክኒክ ሲኖር ደግሞ መገጣጠሚያዎችን በሙላ የመስበር አቅም በጣም ይቀላል። የጥንካሬ የሚያስፈልገው ነገር አይደለም። I'm still strong። አለ ቦታው መጥቶ ከሚጎዳ 2-3 ያለኝን ነገር ካየ በኋላ ጌሙን ለማቆም ቢሞክር አሪፍ ነው ብዬ አስባለሁ። ቶሎ እጅ ስጥ እና ለራስህ ለነገ ኑር። የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት ንቃተ ህሊና ቢያሸንፈስ ማሰብ አልችልም ራሱ። ሄሎ ጋይስ፣ የዛሬው የንቃተ ህሊናና የጆኒ ፕሬስ ኮንፈረንስ ወይ ደግሞ ፌስ ኦፍ ክሬዚ ነበር። በጣም ነው ያስደነገጣችሁን ፌስ ኦፍ ስታረጉ ማለት ነው። ላይክ ምን ነበር? ቆይ ትይንቱ ምን አስባችሁ? እንደታየው ነው በቃ የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት እንቁላሉ ያህል ያስደስታል ምናምን። እንቁላሉስ
እንቁላሉ ስፔሻሊ ነው። ከሁለት ዓመት በፊት ያዘዝኳት ከቦንጋ ስትሬት ነው ያስመጣት። ቀልዴን አይደለም። እሺ የሚመጣ ሰው አፈላልጌ አግኝቼ ከቦንጋ የመጣ እንቁላል ነው ፊቱ ላይ የረገፈው። and next week ደግሞ ከእንቁላል በላይ ተሰበራል። ንቃተ ህሊና እስከ ስንት ራውንድ የምታቆይ ይመስላል? first round በመጀመሪያው 3ኛ ደቂቃ ውስጥ ፋይቱ ያልቃል። የንቃተ ህሊና ደካማ ጎን የምትለው ነገር ምንድነው? አስተሳሰቡ። ኦኬ ለፈረንጆች IQ። ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ doesn't ባል ነገር የለም ቢያሸንፍ ብንል እንደ ምሳሌ ድንገት እንኳን ለምሳሌ ነው I can't see it ቢያሸንፍ ስትል ፒክቸሩ አይታየኝም። ስለዚህ there is no way ቢያሸንፍ ማለት no way የሚባል ነገር የለም ቢያሸንፍ አላስበውም ራሱ። ይሄ ከንቃተ ህሊና ጋር የምታደርገው ፋይት ፐርሰናል ነው ወይስ it's just for business? why can't it be both? ሁለቱም ሆነ ይችላል obviously ይቻላል። ስለዚህ ቢዝነሱም አለው ግን ሞር ፐርሰናል ደግሞ አለው ያላችሁ ኢሞሽን እንደዛ ነው የሚገልጸው ብዬ ነው። እሺ እባክህ እዚህ ጋር በጥፊ የሚያጣመው አጫወተው እኮ አራልቀው ነው ይሆናል ፋይቱ። አሮው ገቢ ሊቆረጥ ነው ደግሞ ቁጭ አይባልም። በእናትህ እስቲ ቁጭ ያለ ሰው ካለ ቁጭ ላለው እስቲ ቼክ አድርጋ። አሮጊቷ በዚህ እድሜያቸው ቆመው ማን ቁጭ አለለም ጭራሽ። ሁሉም ሰው ቆሟል። ብቻዬንማ ቁጭ አለለም። ማክሰ ማስላጥ ነው ማን እንዴ ቁጭ ሊል ነው እሱ። ይኸውልህ አንተ ቁጭ እንዳትል አንተ እሱን አይተህ ቁጭ አልከ ነው የሚመስለው። ይኸውልህ ትንሽ አንድ 15 ደቂቃ እናሳልፋለን። እሱን አይቼ ቁጭ አልኩ እንዳይመስለው ምናምን። ተመስገን ሰው ቁጭ ካለ ማንም ቁጭ ላሉ እንዴ። ታች ማዶ ጋራ እንቁላል ይሸጣል። አረ በጦር ኃይሎች ቂጧ ምን ያክላል አሉ። እንዳንቺ አይነቱ እኮ ነው ሀቢቢቲ። ምን ነው አንቺ አስተሳሰብሽ እንደዳለሽ ቦርቀቅ ሰፋ ያለ ቢሆን ምን አለበት እንዴ? ሰው በ35 አመቱ ላግባ ሲባል እንዴት ይቀናጣል እንዴ? women and largo they are like largo አሉ። ሴትና ማንጎ ይጣፍጣሉ ግን ይጨማለቃሉ እንደማለት እኮ ነው። እንዳንቺ አይነቱ እኮ ነው ሀቢቢቲ። በማርች አገባለሁ ብዬ ማርች ትሆኝብኛለሽ እንዴ? the distraction of stomach your name is galwak ባቅባቅ አሉ። የሚፈርስ ሆድቃ ነጋሪት ቢመታም አይነቃቃ እንደማለት ነው። አንቺ ማትነቂ አንቺ በ35 አመትሽማ አናስገባም ሰርገኛ ብዬማ አላገባሽም። አይገርምሽም እንዴ? ሊቀር ይችላል እንጂ እንዴ አንቺን አግብቶ ከመንሳፈፍ ይሻለኛል ቤንዚን መሰለፍ አሉኮ። እኮ ላንቺ እኮ ነው የተገጠመው ላንቺ ነው። አይገርምሽም? ከቤተሰብሽ ጋር አነጋገራለሁ እኔ ካንቺ ጋር ምንም ንግግር የለኝም። እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባካ ፈጣለ ቀጥል። እሺ first thank you for giving me this chance. My name is አክሊሉ. My father name is በላይ. My mother name is ሬድፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ is ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። ኧረ ጭራሽ እኔን ልታሳምነኝ ነው። what is mitochondria? what is mitochondria? ምን mitochondria is እሱ ናት። የኔን እያየህ አውራኝ። እግዚአብሔርን ያላቆም ቲቸር ዛሬ ነው የሰማሁት ስም የፈጣሪ ያለ። እሺ በቃ ተው እሱን ቀጣዩን አቅርብ። እሺ ሁለተኛ የምን አባቱ ብሎ ነው የጻፈው ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም ማውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር እና ምን ነው ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ወፈረ ባክሻ ቆይንካ የጓደኛዬ ልጅ ነው። ምንድነው ይሄ ደግሞ? ኮንግራቹሌሽን በላት። ፋዘር ይወቃ ጨንቆታል። ምንድነው? በክብስ ተስታለ እያየችክ ነው። ቪዲዮ ኮል እኮ ነው። አንድ አመት ሲሞላው ነው የተወለደው ልጅ። እንኳን ማርያም ማለት እንኳን ማርያም እንኳን ለዛ በቃሻለ እሺ ነው የሚለው። የሆነ ቀን የሆነ ቦታ ላይ ከሆነ ሰው ጋር ለሆነ ጉዳይ በሆነ ሰዓት በሆነ ሁኔታ ውስጥ ተገናኝተን የሆኑ ሰዎች አይተው ለሆነ ሰው የሆነ ነገር ብሎት ያ ሰው ለዛ ሰው የሆነ ነገር ብሎት የሆነ ነገር እስከተኝ አሁን ከዛ የሆነ ነገር ለመውጣት የሆነ ነገር እያደረኩኝ ነው። በሆነ ነገር እኔም የሆነ ነገር ላይ ለመሆን የሆነ ነገር እያደረኩ ነው።
ኧረ ቲቸር መች አደገ? ይህን ጥፍር ትነቅላላችሁ ወይ ከዚህ ትምህርት ቤት ነቅላችኋለሁ። እሺ ቲቸር። ናንተ ካንተ ምንም አልፈልግም። የቤተሰብ ስልክ ብቻ ስጠኝ። 0911 12 13 14 የብሩክ ወላጅ ኖት? ማን ነው ብሩክ? አቴማ ስልክ ነው የሰጠኝ። አረ በቤት ስሜ ነው የሚያውቁኝ። አንድ ጊዜ ላስረዳቸው። ቆይ ሄሎ አችና ያቸራ ደረጃ አቡቹ ነኝ። 6 አቡቹ ስታይል ቆይ ግን ልጆት ለምን ነው ጸጉሩን የማይቆረጠው? ኪድየነ ሰፈር ውስጥ ቅጽል ስሙ ማለት ነው መላጣው ነው። ከዚህ በላይ አንገቱን ይቆረጥ። ነገ ካልተቆረጠ ግን ያው ወደ ቤት ነው መልሰው። ተማራል ተማሪ ደግሞ ና በለው፣ እዚህ አብረን መርሻለን ና በለው። ራስን ተዋርዳለ። የኢትዮጵያ ዋና የወጥ ጠቅላይ አዛዥ ኤታማዦር ሹም ጀነራል ሽሮ ህዝብን በስነ ስርዓት ሀብታምና ድሃን ያለማዳላት ያገለገልኩ ያለው ሲል የአመራር ብቃቱን ገለጸም። አንዳንድ እንደነ ዱለት ጥብስ የመሳሰሉ ሽፍቶች መፈንቅለ መንግስት ሊያካሂዱ ቢፈልጉም እድሜ ለምስኪኑ ድሃ ህዝብ እድሜ ለምስኪኑ ድሃ ህዝብ። ሰላም እንዴት ናችሁ? ያው ይሄ ቪዲዮ እናንተ ጋር ተደረሰኝ ያለሁት ካናዳ ነው ማለት ነው። ያው ፕሮሰስ ካናዳ ነው። ኢትዮጵያ ትንሽ ትሞቃለች እና ያው እዛም ሆኜ ወደ እናንተ ለመድረስ እሞክራለሁ። የተሻለኝ ነገር አደርጋለሁ። እወዳችኋለሁ በጣም። አንተ ውሻ አንተ እኮ ነው አንተ ውሻ በህልም ነው የውሉ እኮ ጡረት የወጣህ የሚመስለኝ ከኔ ጭራሽ የድር ደብተር ይዞ ተኝቷል። ማነህ? ምንድነው? ጭራሽ ማነህ? እየመታኝ እየቀወርከኝ አይሻልም? ማነህ? ኧረ አባይ ምን አለ እስኪ ጨርስ እንኳን ብትጠብቀኝ። ጭራሽ ሊጨርስ ምን አለ ብትጠብቅ? ከልመህ ምናምን ነው አባይ። ምንድነው ልመለኝ? ምንድነው? የዚህች ልጅ ፎቶ ይኸውልህ። ወንድ ልጅ ምን እንደሚገጥም አይታወቅም አይደል? ተው እናቱ ታማ ሊሆን ይችላል። ወንድ ልጅ እንዲህ አይነት ላይፍ ውስጥ እንዴት እንደ በቃ ተው ሰርተህ ታመጣዋለህ። አንተ ጥሩ እየተንቀሳቀስክ ያለ ልጅ ነህ። ችግር የለም ካልሽ ይደረጋል። ካንተ መልካም ተወስዷል ነበር እንዴ? ስልክ ያንተን ነው ከሰ የራስ ተሰረ ና አይደለም የሚገርመኝ ማለት ነው። እሺ ምንድን ነው የሚገርመኝ? እኔ እኮ አልቻልኩም። በቃ የሆነ ቤት ትሄዳለህ ለእንግድነት፣ ህፃኑ ልጅ ቢላ ይዞ ይመጣል። ከዛ ሊወጋ ምናምን እያለ ልትከለክለው ስትቶ ያለቅሳል። እንዴ ይወጋኝ ልክ ነው፣ እያባረረ ነው። አክነትያ ሙጫ ኬሰቲ ምን ማለት ነው? ይሄ ደግሞ ከየት አባቱ ነው የሚያወጣው? ይሄን ቋንቋ አነጋገር ምናምን እኔ ግራ ይገባኛል። ማን የደወለው? እኔ እንጃ፣ ልብ ቅርጽ ነገር ነው። ጓደኛዬ እኮ ናት። ሄሎ የኔ ውድ ሩትዬ፣ እንዴት ነሽ? ኦ ከሚስኪኑ ጓደኛዬ ጋር ነሽ? እንደዛ ነገር። የኔ ቆንጆ ቀጠሯችን እንደተከበረ ነው አይደል? ይመስለኛል። ምን ይመስለኛል አለው። የሆነ ቦታ ባስቸኳይ ናልኝ ይለዋለሁ። ከዛን ይፋታሻል፣ እንገናኛለን። እሺ ካልሽ እንግዲህ እሺ። ነይ አምጪ፣ ቪዲዮ ልጨርሰው። በቃ መጣሁ። አንዴ ባኞ ቤት ደርሼ የገደለው የኔስ መስ ሄሎ ጓደኛዬ፣ ምን ሆነ ነው? ችግር ውስጥ ነኝ። በእናት ቶሎ ድረስልኝ። እሺ የት ነህ? እታች ያለውን ፍርድ ቤት አወቀው? አዎ ከፍርድ ቤቱ ጀርባ ያለው ህንጻ ላይ ነኝ። እሺ መጣሁ። ትዳሬ ነሽ እሱ ጓደኛዬ ስሚ አቀፈልግ ብዬ እኮ ፍርድ ቤት ላኩልሽ። ሄሎ ሄሎ፣ አንቺ ምን ዘጋሻል? አሁንም አጠገብሽ ነው እንዴ? በቃ እሺ፣ ካጠገቢ ዞር ሲል የተለመደ ቦታ እንገናኝ። ያለኔማ ያውቅም ምን ነው ደከመ ኤቢ
ስደተኛ ታርገኛ ኤቢ ሁሉንም ነገር እንደሰማኸው አይደለም በቃ እሺ ግን ምን እንዴት እንደከዳሽ ልታስረጂኝ ነው ንገርኛ ወይስ የከዳሽኝን መንገድ ልታሳይኝ ካሁን በኋላ ተሳስታችሁ ሁለታችሁም አጠገቤ እንዳትደርሱ ኤቢ እያደር ቀጣሽው ወርቅ ጥቃተ ህሊና ዛሬ ነገ ሳትል ትኬቱን ቆርጠና በሩ ይቆለፍብን ወይኔ ወይ አንተ እንወጣለን ማለት ነው። በራስ መተማመን ዝም ብሎ የመጣ እንዳይመስልህ። እንቁራሪቷም ትጮሃለች። ይሄው አመረርክ እንዴ? አይ እንቁራሪቷ ትንሽ እንትን ምሳል ጋር እሺ በቃ አሁንና ማምቆ ወከባን ፍታ። እሺ እኔ አልቆለፋችሁብኝ I'm the fucking go get of the development of the last west ራሴን ስልክ መጠቀም አልችልም። ወይኔ ራሴን ስክሮል እያደረኩ ማየት አልችልም። አንተ የላከውን የሳክበትን ግዴታ እኔ መሳቅ አለብኝ። እንድታየው ብዬ እኮ ነው። እንድታየው ራሴ ማየት አልችልም ወይ? አልችልም ራሴ ማየት። ችግር አለ። ዝም በል። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተኝ ነው። እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለግ ሂድ ወደ ቤት። እዛ ነው አባቴ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ እና እንደዚህ ማድረግ አልነበረብሽ። ቆይ ጋሺ አባትሽ ነካች። ጥራቴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰብቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ ጋሺ። በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ለአባትሽ ይቅር በይ። እሱማ ይቆያል። ያው ወደሱ እንደገና መጣች። ቤቢ እስኪ መኪና ግዛልኝ። ይሄ የህፃናቶቹ በሪሞት ኮንትሮል የሚደረገውና እየቀለድኩ አይደለም። ግዛልኝ። አንቺ ስነ ስርዓት የለሽም። ምን የምትጨማለቅ ጨምላቅ ምንድነው? አንዴ በዚህ እንዳጋነንት እየተቀባበልሽ የምትጠፈጥፊ ስነ ስርዓት የለሽም። እንደ አንቺ ፔሪድሽ በመጣ ቁጥር እኔ ጨልዬ ወደ ፈጣሪ ልሂድም። አረ ለምቦችን ጣልሽው አይገርምሽም? እስካሁን ለምቦችን የጣልሽበትን እኮ ብትይበት ኖሮ ራሽ ነበር መኪና የምትገዥሽ። አጂ እሺ ዝም እንድትይ እንጀራ እናልግዛለሽ። ሚታ አልፈልግም። መመችኩ በጥፊ ማዘር ቀስቅሰኝ ሄዳ ስትመለስ ተኝቼ ስታገኘኝ ሄሎ አቤት። ለምንድን ነው ስልክ ማታነሳው አንተ? በእናትህ ሰው ያጨቅጭቀኝ መሮኛል ነኝ። በቃ ምን ሆነ ነው የሚመርህ እንዴ? አንተ እኮ ትልቅ ችሎታ ያለ ሰው ነህ። ባይዘወኝ ወይም በቃ ሰክሰኝ። አንተን እየገደለ ያለው ምንድነው? አልችልም ባይነት። በቃ መበገር፣ ገንዘብ ማባከን። ልክ ነህ። ገንዘብ ማባከን ልክ ነህ። ገንዘብ ማባከን ተወሱን የለህም። ለካ አንተ ምን የለህም ማለት ምን ስድብ ነው? ሌላው ምንድነው? የአይምሮ መቀንጨር ማለት ሰውዬ ምንድነው? ስድብ ነው እንዲያስከው አታስብም እኮ ጓደኛዬ። እያሰብክ አይደለም። እያሰብክ ይመስላል አይደል? አሁን ይመስላል ማለት ምንድነው? እያሰብኩ ነው። እያሰብክ ግን አይደለም። ትንሽ አልፎ ነው እሱ። እሺ ምን አድርግ ነው የምትለኝ? ማለት ምንድነው የምትለው? ማስተካከል ትችላለህ። በጣም ጥሩ ጥያቄ። በቃ እንደዚህ ስጠይቀኝ ደስ ይለኛል። እኔው ምን ታደርጋለህ መሰለህ? ተነስተን ወደ አላማ ሩጥ። በቃ በፊት የት ነው ያለሁት የሚለውን ማየት። የት ነው ያለሁት ዛሬ? ምን ውስጥ ነው? በምን አይነት ፈተና ውስጥ ነው? ገባህ? ራስን ያለበትን ቦታ ይኸው። በፊት አሁን ያለሁበት ቤት ነው። ቤት ነኝ አሁን። ወይ ወዴት ልሩጥ ታዲያ? ወይ ወደ አስፓልቱ ልሩጥ እንዴ? ወይ ወደ አስፓልቱ ልሩጥ? እሺ ወዴት ልሩጥ? ወይ ድንጋይ እኮ አንተ ሰው ነህ እንዴ? ሲጀመር አንተ ማምከር እኮ ድንጋይ ላይ ውሃ ማፍሰስ ነው እኮ። ለፋ ያለኝ ሰው ነኝ። ዝም ብዬ ሩጥ አላልከኝም? የራስህ ጉዳይ አይደል? የራስህ ጉዳይ አይደል? አጎቴ ዲያስፖራ አጎቴ እንዴት ነው? በእናትህ ሐኪም ማባይ ሰላም ነው? እንዴት ነህ? አለን። እኔ ምን
የጓደኛ ያጉት እኮ ከአሜሪካ መጥቶ በቃ በየቀኑ ዳላር ነው ብር ነው በቃ ተዝናና ነው የሚለው በእናትህ እየሰጠው ይሄ እንዴት ያለ ዲያስፖራ ነው በእናትህ እኔ ራሱ ባገኘው ገንዘብ እቀበለው ነበር ዳላር ነው ደግሞ በቃ ከውጭ ማለት ያላመጣለት የልብስ አይነት የለም ጉቺ ምናምን አምጥቶለት እዚህ ራሱ አልበቃውም ልጨምርልህ እያለው ነው ምን ምን መናገር ያፈለከው ነገር አለ ኧረ ምንም ያስፈልገ ነገር አለ እዚህ ሀገር እኮ ቡሽክሽክ ተወዳላችሁ ቡሽክሽክ እኛ እዛ ዳላስ ምናምን እንደዚህ አይነት ነገር አናውቅም ፊት ለፊት ነው የምናወራው ምናምን ቡሽክሽክ ምን የምትነግረኝ ነገር አለ ሆዴ የረበሽ አይደል እየጮኸ በቃ ሁለት ቀን ነው ምግብ ከበላው በቃ ዝም ብሎ ነው የሚጮኸው በየሰዓቱ ይጮሃል በቃ ኦኬ አጋጭ ማሜ ዳላር ፈልገህ ነው አይደል ገንዘብ ፈልገህ ነው አይደል አለ ኮለም ፊት ለፊት እንደማትናገሩ እኮ ነው ግራ ቢገባ እኔ አጎታ አይደለው እንዴ ዲያስፖራ አይደለው እንዴ በጠቀኝ ነው የሚለው ና እናት ካይ ስለሚደብራ ዞር ብለና ማሳይ ነገር እኔ አባት ፊት ለፊት ለምን እንደማትነግረኝ እኮ ነገር ይሄ ጎማ ይታያል ይሄን ትበላለህ እዛ በ24 ሰዓት ውስጥ 27 ሽፍት እየሰራው ለአንተ ብር ልሰጥረው ቸጋራ የኔ ፍቃድ ማግኘት አልነበረብህም እንደዛ ለመስራት ካሪኬቸር ኖርማሊ ያው በሌላውም ዓለም ይሰራል አይ ሌላ ራሱ ጉዳይ ነው ግን የኔን ስዕል የኔን መልክ በዛ ልክ ስታበላሽ ገብቷል እኔ እኔ እኮ ኢሜጂን ነው የምሸጠው እኔ መልኬን የምሸጥ ሰው ነኝ አይደለ ማለት ከስራዬ አንዱ እዚህም እኮ የምቀርበው ምናምን መልኬን ስራዬን ለመሸጥ ነው እንደዛ አበላሽተህ ይሄ እኮ ራሱ አርት እኮ ነው ሚኪዬ አሁን ስታየው እኮ ለጊዜው አይተዋል በጣም ቫይራል ነው የወጣው ብዙ ሰው ደግሞ በጣም ቫይራል ነው እኮ ስለተበላሸ ነው ነው እንጂ አይደለም ከዚህ እኮ በእንደዚህ የሚስሉ ሰዎች አሉና አይ እንደፈለጋቸው የራሳቸው ጉዳይ እኮ ነው የፈለጋቸው መሳል ይችላሉ ግን እኔ ሳልጠየቅ በዛ ልክ መልክ ያበላሽ እንዴ አመረ ቫይራል እኮ ሌሎች ሰዎችም ይሳላሉ አይደለም ይሄ በጣም እና እንደዚህ ነው ያደርጋል አብራም ደነገጥ የመጀመሪያዬ ነውና እኔ ይኸውልህ ሲጀመር ይሄ ፕራንክ የሚሉት ነገር በጣም ነው መጣላው እንደው ለሱ ብዬ ነው የተባበርኩት ይቅር በለኝ አይ ኖርማሊ የኔ ኢንቴንሽን በጥሩ ኢንቴንሽን ስለሆነ የሰራሁት አልደነገጥኩም ይደርሳል አይደርሰውም ወይ እያሉ ማዘር እኔ ልነግራችሁ ነበር የምታወራው ከማዘር ጋር ነው እንዴ በጣም የሳኩት የምሬን ነው የምልህ ማለት እንዴት አድርጎ አሰበው ብዬ ማለት ነው ይሄ የሙያ ዘርፍ መሆኑ ራሱ አላውቅም ከዛ በኋላ ነው በጣም ሪሰርች አድርጌ ሚኪ ግን እኮ ያስደነገጥከኝ እኔ ራሱ ደነገጥኩኝ ካብራን ልክ ማሮና ጆሲ ናቸው አይ አንደኛ አርቱንም አውቀዋለሁ በጣም ኢንጆይ አድርጌዋለሁ እንደው ቫይራል ከወጣ በኋላ የራሴ ፌስቡክ ፔጅ ላይም እኮ ለጥፌያለሁ እንዲህ ነው ይሁን ሰዎች እንደዚህ ነው የሚያዩኝ ምን ትላላችሁ ብዬ ሁሉ እኮ ለጥፌያለሁ ሰላም እንዴት ነሽ ሰላም መልካዘዝ ለኔ ማኪያቶ ለኔ ቅቅል ክትፎ እና ደግሞ ጓደኞቼ ቤት ስላሉ ፒዛና በርገር ቴካዌ ታደርጊልኛለሽ ኦኬ ለምን እንደምታፈጥብን ታውቀናለች እንዴ ይገርምሻል ካንቺ ቤት ፍቅረኛ ይሷ ነበረች እና እንደዚሁ ቀጠሮ ላይ ይዣት መጥቼ የበላችበትን መክፈል አቃታትና እዚሁ ስራ ተቀጠረች እናት እኔ ያዘዝኩትን ታዩ እሺ ይቅርብኝ ይቅርታ ኦርደር ካንሰል ማድረግ አልችልም አቤት ልታዘዝ ራሷ መጣች ውድ ቤተሰብ የዛሬ ቪዲዮአችን እነዚህ ይመስል ነበረ እንደተዝናናችሁ ቁም ነገር እንደተማራችሁበት ተስፋ አደርጋለሁ ማለት ነው እንግዲህ ቀጣይ ደግሞ በአዲስ ቪዲዮዎች እስከምንገናኝ ድረስ ሰላም ለእናንተ ይሁን ብያለሁ ሰብስክራይብ ላይክ ሼር ማድረግ እንዳይረሳ ቀጣይ እስከምንገናኝ ድረስ ይመቻችሁ ደግሞ መልካም በዓል ብያለሁ